እንዴናችሁ የቻርሊ ቲዩብ ፋሚሊ ክብራትና ክብራን ሁሉ ሰላም ብለናል። ዛሬም በአዲስ ቪዲዮ መተናል። ቻርሊ ቲዩብ ላይ ነው ያለነው። ዛሬም ያው ቴምፕሌቱ እንደሚናገረው ርዕሰ ጉዳይ ላይ መሰረት ያደረገ ሀሳቦችን በአጭር ደቂቃ ውስጥ ለመስጠት ጥረት እናደርጋለን ማለት ነው። በዩቲዩብ ቻናላችን አማካኝነት ቻናላችን ሰብስክራይብ እያደረጋችሁልን ስለሆነ ከልብ ነው የምናመሰግነው። በደንብ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙዎች እንዲደርስ ተባበሩናላችሁ የሚል እምነት ይኖረናል። የትብብራችሁም እንዲቀጥል በማክበር ጠይቃለሁ ማለት ነው። ፈረንሳይ ትላንትና ወደ ግማሽ ፍጻሜ ያልፋለች። ብዙ ጆሮአችሁን የሚይዙ ነገሮችን አላነሳም። አንኳር የሚባሉ ነጥቦችን ብቻ ነው ማነሳው። ስንቶቻችሁ ናችሁ 52 የሚጠጉ ተጫዋቾች በአውሮፓ ታላላቅ 5 ሊጎች ላይ ሞሮኮ እንዳላት የምታውቁት? ያ አንዱ ጥያቄ ይመስለኛል። እኔ 52 ተጫዋቾች እንዳሏት ምን ያላቅም ነበር። እና ሊጓ ምን ያክል ጠንካራ ነው፣ ሀገሪቷ ምን ያክል አፍሪካን እየወከለች ነው። ምክንያቱም የአፍሪካ ኩራት መሆኗ ይታወቃልና የዛ እውነታ አንዱ ሚስጥር ከጀርባ ሲገለጥ ይሄ ቁጥር ይነሳል። ትላንትና ፍጹም ምናቀው ሞሮኮ ወይም በዚያ ዓለም ዋንጫ ላይ ሲያሳይ የነበረውን እንቅስቃሴ የደገመ ሞሮኮ አላየንም። እውነቱን ለመናገር በፈረንሳይ ብሔራዊ ቡድን በጨዋታ እንቅስቃሴ፣ በፍላጎት፣ በሙከራ ኳስ ቁጥጥር፣ በሁሉም እግር ኳስ ሜትሪክስ እና መስፈርት የተሻለ ቡድን ነው ሞሮኮ። 2-0 ሆኖ ማነው ፈረንሳይ 2-0 ውጤት ጨዋታ አሸንፈው ወጥቷል። ኪሊያን ኤምባፔ 60ኛው ደቂቃ ላይ ጎል አስቆጠረ። 66ኛው ደቂቃ ላይ ኳስ አሲስት አደረገ። ቀደም ብሎ 28ኛው ደቂቃ ላይ የተሰራበትን ጥፋት ተከትሎ ፍጹም ቅጣት ምት ተሰጥቶ ነበረ። ያንን ፍጹም ቅጣት ምት ሊመታ ሲል እንግዲህ ውዝግቦች ይነሳሉ ታውቃላችሁ በእግር ኳስ ላይ። አሁን ደግሞ ትላንትና 5 ዳኞች ከአርጀንቲና መሆናቸውን ተከትሎ ጥያቄዎች ሲያስነሳ ነበር። ፋኩንዶ ቴሎ የተባለው አርጀንቲናዊ ዳኛ ሊመታ ኦልሞስት መንደርደር ሲቀረው ቆያዘው ቼክ እያደረኩኝ ነው ብሎ ተጫዋቹን ትንሽ ቴንሽን አድርጎታል፣ ወይም በተለምዶ ጦልቦታል ነው የሚባለው፣ ወይም ነጅሶታል። እንደዛ ብላችሁ ልትቆጥሩ ትችላላችሁ። ብቻ ፍጹም ቅጣት ምቱ ቆሎ አይደፋም ነበር። ክሬዲት ቱ ያሲን ቦኑ ኳሷን በቁጥጥሩ ስር ነው ያላትም አልመለሰውም። ኢቨን ያዘን ያደረገውና አውቆበታል ለማለት ያክል ነውና ዳኛውንም ሲጠይቅ ነበር ለምንድን ነው ምናምን አይነት ነገር ጥያቄዎችን ሲያነሳ ነበር። ኪሊያን ኤምባፔ 3 ደቂቃ ከ20 ሰከንድ ዘግይቷል ባይዘው ፍጹም ቅጣት ምቱን ከመምታቱ በፊት ማለት ነው። እና በትናንትናው መርሃ ግብር ላይ አሰልጣኛቸው ኦሃቢ አንዳንድ ቅያሬዎችን አድርጓል፣ ለውጦችን አድርጓል። ከነዛ መካከል አንዱ ዋጋ ያስከፈለ ንክኪ ነው በቃ ያደረገው፣ ወይም ደግሞ ለውጥ ነው ያደረገው በቋሚ አሰላለፍ ሂደት ላይ። ባይነካቸው ጥሩ ነበር። ዋጋ የሚያስከፍል ቅያሬዎችን አድርጓል በቋሚ አሰላለፍ ላይ። ገና ኑሳየር መዝራዊ ባለፉት ጥቂት ጨዋታዎች ላይ በግራ መስመር ተመላላሽ ተከላካይ ስፍራ ቦታ ላይ ሲጫወት የነበረውን ተጫዋች የግራ መስመር የማል ተከላካይ ስፍራ ተጫዋች አድርጎታል። ከዛ ውጪ ሳላኢዲን የተባለውን ተጫዋች ደግሞ በግራ መስመር ተመላላሽ የተከላካይ ስፍራ ቦታ ላይ እንዲጫወት ነው ያደረገው። 73 ደቂቃ ሜዳ ላይ ተሰልፈው ተጫውተዋል። ይሄ በሮማ ቤት የተጫወተ የሚገኝ የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች ነው። ሜትር ከ81 ይረዝማል። 24 ዓመት ላይ ነው የሚገኘው። ጥሩ እንቅስቃሴ አድርጓል ነው ለመናገር ግን ይሄ በጣም በትልቁ ዋጋ ያስከፈለበት አንደኛው ምክንያት ኑሳይር ማዝራዊ እዛ ቦታ በዚህ ዓመት ሲጫወት አላየ ነው እና አዲስ ቦታ ደግሞ አዲስ ነገሮችን፣ አዲስ ውሳኔ፣ አዲስ ራሽ ቻሌንጆችን እንድትወስዱ ያደርጋችኋል። በጣም በጨዋታ ሂደት ላይ ደካማውን ቁጥር ያስመዘግበው ኑሳይር ማዝራዊ ነው። ለምሳሌ በሞሮኮ ቤት ካያችሁ ዝቅተኛ ሬቲንግ የተሰጠው እሱ ነው። ቁጥራዊ መረጃዎችን በግልጽ የሚያገሩት እሱ ነው። 90 ደቂቃ ቢጫወትም 2 ኳስ ነው ወደ ተጋጣሚ 16-50 ያቀበለው። ከዛ ውጪ አንድ ጊዜ ፍጹም ቅጣት ምት እንዲሰጥበት ምክንያት ሆኗል። አንድ ጊዜ ኳስ ተነጥቋል። 4 ጊዜ ነው ክሊር ያደረገው። አንድ ጊዜ ብሎክ አለው። 2 ጊዜ ቦል ሪከቨሪዎች አሉት። ቁጥሮቹ በዚህ ደረጃ ነው የሚያሳዩት። ግን በጣም ደካማ እንቅስቃሴ ነው ያሳየው በአጠቃላይ ከኑሳይር ማዝራዊ ጋር በተያያዘ አንደኛው እሱ ነው። ሁለተኛው ኢስማኤል ሳይባሪን በዚህ ጨዋታ ላይ ማሰለፍ የሚችልበት አጋጣሚ ነበረ። ግን ተጫዋቹ ጉዳት ስላጋጠመው ነው በዚህ መርሃ ግብር ላይ መሰለፍ ያልቻለው። ቢሆንም ግን ሌሎችን ተጫዋቾች ለምሳሌ ሶፊያን ራሂሚን የኢስማኤል ሳይባሪ ቦታ ላይ ተክቶ መግባት የሚችልበት አቅም ያለው ተጫዋች ነው። ቢያንስ በቦታው አጥቂም በአጥቂ ላይክ ፎር ላይክ ያንን ከማድረግ ይልቅ ወረቀት ላይ ያየነው ቼምስ ዴንታልቢ ነበረ ፎልስ ናይን ይሆናል ተብሎ፣ ሜዳ ላይ ደግሞ ያየነው ቢላል ኤልካኑስ ነው ፎልስ ናይን ሆኖ ያየነው። በ4-2-3-1 የጨዋታ ክር ሲገቡ ታልቢ አንዳንዴ ቦታውን ይዛል፣ ኤልካኑስ ደግሞ የጠፋው ተጫዋች ሆኗል ማለት ነው ትላንትና። እና እነዚህ ሁለት ነገሮች በጣም በትልቁ ብሔራዊ ቡድን ዋጋ እንዳስከፍለው እኔ በግሌ ይሰማኛል። ኢስማኤል ሳይባሪ ይሄን ዓመት ጨምሮ አምናም ካቻምናም የፒኤስቪ የዓመቱ ምርጥ ተጫዋች ተብሎ የተመረጠ ተጫዋች ነው። የኤርዲቪዚም ጭምር የፒኤስቪ ብቻ አይደለም፣ የዓመቱ ምርጥ ተጫዋች ለ3 ዓመት በኤርዲቪዚ የተመረጠ ተጫዋች ነው። ወደ 65 ሚሊዮን ፓውንድ ወጪ ተደርጎበት ወደ ባየር ሙኒክም አቅንቷል። በዚህ ዓመት እንኳን በዓለም ዋንጫ 3 ጎሎችን ያስቆጠረ አጥቂ ነው ኢስማኤል ሳይባሪ። ያለመኖሩ ክፍተት እንደሚኖረው ለጥያቄ የሚቀርብ ጉዳይ አልነበረም። ግን ቦታውን ለማጠናከር ቢያንስ ላይክ ፎር ላይክ አጥቂም በአጥቂ ቤት አካጥሩ ነበር። ሶፊያን ራሂሚ ነበር። ግን ሶፊያን ራሂሚ የገባው 62ኛው ደቂቃ ላይ ነው። 1-0 እየተመሩ እያለ ማለት ነው። 68ኛው ደቂቃ ላይ እሱ ከገባ ከ4 ደቂቃ በኋላ ደግሞ ሁለተኛ ተጨማሪ ጎል ገባባቸው ማለት ነውና ሞሮኮ ከፈረንሳይ ጋር ባለፉት 6 ግንኙነታቸው አንድ ጊዜ ማሸነፋት አታውቅም። በ1998 ነው የሚነሳው። በተለይ በኪንግ ሐሰን ሁለተኛ ስቴዲየም ላይ በመለያ ምት ያሸነፈችበት አጋጣሚ ነው እንጂ በመደበኛው 90 ደቂቃ አሸንፋት አታውቅም።
ፈረንሳይ ከ4 ዓመት በፊት ሞሮኮን 2-0 አሸንፋ ነበር። ከ4 ዓመት በኋላ እንደገና 2-0 አሸንፋለች። ኪሊያን ምባፔ ይሄ ተጫዋች እስካለ ድረስ ፈረንሳይ ተስፋ አላት፣ ፈረንሳይ ታልማለች፣ ፈረንሳይ ታስባለች፣ ፈረንሳይ ዓለም ዋንጫ ድጋሚ ያሳካለው የሚል እምነት አላት። ሞሮኮ ሁለተኛ ተከታታይ ጊዜ በዓለም ዋንጫ ላይ ሩብ ፍጻሜ ላይ በመግባት የመጀመሪያው አፍሪካዊ ሀገር ናት። ለመጀመሪያ ጊዜ ደግሞ ግማሽ ፍጻሜ ላይ ትደርሳለች ወይ ጥያቄ ነበር፣ ግን የተጠበቀውን እንቅስቃሴ አላየንም። በቃ ባጭሩ ወደ ኪሊያን ምባፔ መለሳለሁ። አንድ ኢላማውን የጠበቀ ሙከራ ብቻ አድርጋችሁ ግማሽ ፍጻሜ መቀላቀል አትችሉም። የፓራጓይ መንፈስ የተጠናወተው ቡድን ሆኖ ነው ያየሁት እኔ ሞሮኮን ትላንትና። 0.1 ኤክስፔክትድ ጎል 0.1 የለም እኮ ሙከራ፣ ቢግ ቻንስ የለ፣ ኦፍ ታርጌት 2 ኦን ታርጌት 1 በቃ ኦፍሳይድ ራሱ አልገቡም። ኦፍሳይድ እንኳን አልገቡም። ፓሳቸው ኳስ ቁጥጥራቸው ግን የሚገርመው ከፈረንሳይ ይበልጣል። 452 ጊዜ ኳስ ተቀባብሏል። ፈረንሳይ 432 ጊዜ ነው ኳስ የተቀባበሉት። ትርጉም አልባ ፖሴሽን፣ ፖይንትለስ ፖሴሽን፣ ትርጉም አልባ ሳይድ ፓሶች ሲበዙ ነበረ በኦሃቢ ቡድን ማለት ነው። ኢቨን በአማካይ መስመር ላይ እንኳን የራቢዮ ባይኖርም ከሆነ ጥሩ ነበር። ኤልአይኑ የሚባለው የሞሮኮ ይሄ የሮማ ክለብ ውስጥ የሚጫወተው አማካኝና አዩብ ቧዲ ጥሩ አልነበረም ትናንትና። በሶፊያን አምራባት ተቀይሮ ገብቷል። ሶፊያን አምራባት ደግሞ ጉልበት እንደከዳው እድሜው እንደሄደ አመላካሽ በሆነ መንገድ ሁለተኛው ጎል ሲቆጠር አይተነዋል። ለመመለስ እንኳን ኪሎ እንደከበደው ሰው እንትን ሲል ማለት ነው። በጣም ደካማ እንቅስቃሴ ከሶፊያን አምራባት ጋር በተያዘ። ወደ ኪሊያን ምባፔ ስንመጣ ኪሊያን በቃ በዚህ ሰዓት ፕራይም ላይ ነው የሚገኘው። በቃ ለሻምፒየንስ ሊግ ሚስተር ሻምፒየንስ ሊግ ሮናልዶ እንደሚባለው ሚስተር ወርልድ ካፕ ኪሊያን ምባፔ መባል እንዳለበት አመላካሽ ነው። 2018፣ 2022፣ 2026 በዚህ 3 ካምፔኖች ላይ ሀገሩ ግማሽ ፍጻሜ እንድትደርስ የበላይነቱን የአንበሳውን ድርሻ የሚወጣው ኪሊያን ምባፔ ነው። በዚህ ዓመት ደግሞ ለየት ባለ መንገድ አምበልም ሆኖ ነው እየተጫወተ የሚገኘውና የዘንድሮ ለየት ያለ ስሜት አለው ብሏል። ብናሳካው ከ2018 ይበልጥብኛል፣ ምክንያቱም አምበል ሆኜ ሀገሬን እየመራው ስለሆነ ለእኔ ትልቅ ክብር ነው የሚል ሀሳብ ሰጥቷል። ባይዘው ከጨዋታው በኋላ ኦስማን ዴቤሌ ኳሷን ጎል እንዲያስቆጥር ኳሷን አመቻችቶ ተቀብሎም እሱ ነበረ። ስለዚህ አንድ ጎል አስቆጥሮ አንድ ኳስ አመቻችቶ ተቀብሏል በትላንትናው መርሃ ግብር ላይ ለማለት ያክል ነው። ከኪሊያን ምባፔ ጋር በተያያዘ የጎል መጠኑን ከጎልደን ቡት ሬስ ጋር በተያያዘ ከሊዮኔል ሜሲ እኩል ሆኗል። በዓለም ዋንጫ ደግሞ በ20 ጨዋታዎች 20 ጎሎችን አስቆጥሯል ለፈረንሳይ ብሔራዊ ቡድን። ከሊዮኔል ሜሲ በአንድ ጎል ብቻ ዝቅ ብሎ ይገኛል ማለት ነው። በጣም አስፈሪው ምባፔን እያየን እንገኛለን። በወርልድ ካፕ 8.2 ሬቲንግ ተሰጥቶት የጨዋታው ኮከብ ተብሎ ተመርጧል ማለት ነው። ከሞላ ጎደል ሙሉ ለሙሉ ፈረንሳይ ቀለል አድርገን ጨዋታ እንዳለፈች መናገር እንችላለን። ቦክስ ሪንግ ውስጥ ግን እጃቸው ወደ ኋላ ታስሮ እንደሚፋለም አንድ ሀገር ሞሮኮ እንደሚፋለም አንድ ግለሰብ ምን ነው ያየናት። በቃ ሞሮኮን እንደ ሀገር ሆነ የታየችው እንደዛ ነው በትላንትናው መርሃ ግብር ላይ። በዛ መንገድ ሊቃይ የሚችል ይመስለኛል። ፈረንሳይ 2-0 በሆነ ውጤት ጨዋታውን አሸንፋለች ማለት ነው። የፈረንሳይ ተፋላሚ ማ ይሆናል በግማሽ ፍጻሜው ላይ? በአውሮፓ ዋንጫ የግማሽ ፍጻሜ ተፋላሚ የነበረችው ስፔን ወይስ ደግሞ በ2018 የዓለም ዋንጫ ላይ የግማሽ ፍጻሜ ተፋላሚ የነበረችው ቤልጅየም? ሁለቱም በግማሽ ፍጻሜ ላይ ፈረንሳይን በዚህ መንገድ አግኝተዋል ብዬ ለመናገር ያክል ነውና ይህም ጨዋታ በጣም በትልቁ ይጠበቃል። በ2026 የፊፋ የዓለም ዋንጫ ላይ 23ኛ ጊዜ ሲከናወን ዛሬ ካሊፎርኒያ ላይ ነው የሚደረገው። ትናንትና ቦስተን ላይ ነበር የተደረገው። ሁለቱ ቡድኖች ሎስ አንጀለስ ስቴዲየም ምሽት 4 ሰዓት የሚያደርጉት ጨዋታ በጣም በትልቁ ይጠበቃል። ላፉሪያ ሮሃ የስፔን ብሔራዊ ቡድን እስካሁን ባለው የውድድር ጉዞ በጣም አስደናቂ የተከላካይ መስመር ይዞ የመጣ ቡድን ነው። አንድም ጎል አልተቆጠረባቸውም በዘንድሮ የዓለም ዋንጫ ላይ። ይህም ሲሆን በታሪክ ለመጀመሪያ ጊዜ ነው ባይዘው ጋይስ። በሌላ በኩል የቤልጅየም ያው ቀያዮች ሰይጣናት እየተባሉ ይጠራሉ። በክለብ ደረጃ ማንቸስተር ዩናይትድ እንደሚጠራው ማለት ነው። በብሔራዊ ቡድን ደረጃ ደግሞ ቤልጅየም ናቸው የሚጠሩት። 12 ጎሎችን አስቆጥሯል ባይዘው ጋይስ። እንደነሱ ደግሞ በርካታ ጎሎችን ያስቆጠረ ሀገር የለም በዚህ ዓለም ዋንጫ ላይ። ስለዚህ በርካታ ጎል ያስቆጠረው ሀገር ቤልጅየም ውስን ጎል ከተቆጠረበት ሀገር ስፔን ጋር ነው የሚገናኙት ማለት ነው። በጣም አስፈሪ ማጥቃት መስመር ይዘው ቀርቧል። በተለይ እንደነ ዴካቴ ካላሬን ጨምሮ ቲሊመንስ፣ ማክሲም ዴኮይፐር የተባለው ይሄ ግራ መስመር የብራይተን ተከላካይ መስመር ጨዋች ነው። ግን ተከላካይ አትበሉት፣ ብዙ ጊዜ ወደፊት ነው የሚያጠቃው። የኬቪን ዲ ብሩይነ ሊንክ አፕ በጣም አመርቂ ነውና አሜሪካን ዶናልድ ትራምፕ እጃቸውን ዘርግተው በደወሉት ስልክ ጥሪ ምክንያት ፍላሪን ባለገነን በቋሚነት እንዲሰለፍ ባስተላለፉት ውሳኔ መሰረት ፊፋም ያው በዲፕሎማቲክ አሸርጋጅ መሆኑን ተከትሎ ኢስ ኦብቪየስ ለቃል ይቅርታ፣ ግን አሸርጋጅ ስላችሁ በቃ ማንም የሚዘውረው ሆኗል በቃ ፊፋንና ቀይ ካርድ ያየን ተጫዋች በቃ በፕሮሂቢሽን በሚል ዲሲፕሊነሪ ኢሹ በአንድ ዓመት ውስጥ ተመሳሳይ ጥፋት እስካልሰራ ድረስ ረጋ ብሎ መሰለፍ ይችላል በሚል ረጋ ብሎ መቀጣት ይችላል በሚል በማግስቱ ነው በቃ እንዲሰለፍ ያደርጉት። ትላንትና ጥፋት አጥቶ በማግስቱ እንደተጫወተ አድርጋችሁ ቁጠሩት። ፍላሪን ባለገን ግን ጥሩነቱ ያው ፈጣሪም ሲፈርድ ሜዳ ላይ ቀይ ያየን የመሰለው ፍላሪን ባለገን በዛ ጨዋታ ላይ 4-1 በሆነ ሰፊ ውጤት ነበር ያሸንፏቸው። ለማንኛውም አሜሪካን ኢቨን የዶናልድ ትራምፕን የተለመደውን ዳንስ ሲደንሱ ነበር አራተኛው ጎል ካስቆጠሩ በኋላ ማለት ነው። እና ሁለቱ ሀገራት በታሪክ ባላቸው እርስ በርስ ግንኙነት ስፔን የበላይነት አላት። ምክንያቱም ካለፉት 11 ግንኙነታቸው ውስጥ 9ኙን ያሸነፈችው ስፔን ናት። ግን በዓለም ዋንጫ ታሪክ እጅግ የሚታወሰው የ1986ቱ የዓለም ዋንጫ ነው።
በዛ ሂደት ላይ በተለይ በሩብ ፍጻሜ ጨዋታ ላይ ቤልጅየም ስፔንን በመለያ ምት አሸንፈው ወደ ግማሽ ፍጻሜ ያለፈችበት ታሪክ አጋጣሚ በትልቁ ተጠቃሽ ነው 1986ቱ የዓለም ዋንጫ ላይ እና በዛሬው ጨዋታ ላይ በስፔን በኩል ወጣቱ ድንቅ ተጫዋች ላሚን ያማል በክንፍ መስመር ላይ የሚያደርገው ተጽዕኖ በጣም ይጠበቃል። የከፍተኛ ኳስ ቁጥር የበላይነት የሚወስድ ተጫዋች ከመሆኑ እውነታ ጋር በተያያዘ ማለት ነው። ከዛ ውጪ አንድ ጎል ነው ያለው እስካሁን ላሚን ያማል የጨዋታው ኮከብ ተብሎ የተመረጠው አንድ ጊዜ ነው። ፍራንስ ለኛ ከባድ ቡድን አይደለም አሸንፎን አያውቁም ባለፉት 2 ዓመታት የሚል ሀሳቦችን ሰንዝሯል። ልጁ ካለፉ የሚያገኙትን ስፔን ነው እሱን ማስመር ያስፈልጋል። ከዛ ውጪ እንደ ሮድሪና ፔድሪ የመሃል ሜዳውን ለመቆጣጠር በጣም ቁልፍ ሚና የሚጫወቱ ተጫዋቾች ናቸው። የስፔን እግር ኳስ አብዮት በአጠቃላይ ከላፉሪያ ሮሃ ጋር በተያያዘ ቴክኒካል አቅማቸው ላቅ ያሉ አማካኝ ተጫዋቾች ናቸው። ካዞርላን፣ ዣቪ አሎንሶን፣ አርቴታን፣ ጋርዲዮላን ማንንም ጥሩ ዣቪ፣ ቡስኬትስ፣ ኤሊቶቹን ኢኔስታን ኳስ ማይችል አማካኝ ስፔናዊ እኔ አጋጥሞኝ እኔ በጣም ሬር ነው ጋይስ። አማካኝ ሆኖ ስፔናዊ ከሆነ ኳስ አይችልም ማለት ከባድ ነው። ሴስ ፋብሪያስን ጨምሮ ሳንረሳ ኢቨን የረሷቸው ብዙዎች ናቸው። ሳውል ኒጉዌዝ በሉት ብዙ ልታነሱ ትችላላችሁ። እና ኳስ ቁጥጥሩ ዛሬም በስፔን ቁጥጥር ስር ውስጥ እንደሚገባ መናገር እንችላለን። በቤልጂየም በኩል ግን ዋናው የመሃል ሜዳ አደራጅ ዋናው አቀጣጣይ ነው የሚባለው ኬቪን ዲ ብሩይነ አንጋፋው ያው ከእድሜ ጋር በተያያዘ ትንሽ እየተፈተነ ቢገኝም የሊጉ ከፍተኛ ጎሎችን ደግሞ ያስቆጠረው ሮሜሎ ሉካኩ እንዲሁም ግብ ጠባቂው ቲቦ ኮርቷ ቡድኑን ለመምራት ግን ዝግጁ ይሆናሉ ተብሎ ይገመታል። አንጋፋ ተጫዋቾች ናቸው። ሉካኩ እሱም እድሜው እየሄደ ስለሆነ ተቀያሪ ወንበር ላይ ተቀምጦ ከተቀያሪ ወንበር ላይ የተነሳ ነው ጨዋታ እያደረገ ያለው። እንደዛም ሆኖ ግን 4 ጎሎችን አስቆጥሯል ባይዘው እና ተቀያሪ ወንበር ላይ ተነስቶ በዓለም ዋንጫ ላይ ጎል በማስቆጠር ሪከርድ ከያዘው ተጫዋች ጋር እኩል ስሙም እየተጠራ ነው የሚገኘው። በአጠቃላይ ስፔን ጠንካራ የተከላካይ አደረጃጀትና የቤልጂየም ፈጣን ትራንዚሽናል ካውንተር አታክ ፊት ለፊት የሚፋጠጡበት እንደሚሆን መናገር እንችላለን። የስፔን ኳስ ቁጥር የበላይነት የቤልጂየሞች እንዴት ለመስበር እንደሚሞክሩና የመጀመሪያው ግብ በአጠቃላይ ጨዋታውን የሚቀይርበት አጋጣሚ ግን በጣም ሰፊ ስለመሆኑ መናገር ይችላላችሁ። ሉዊስ ዴላ ፉዌንቴ ቡድናቸውን ይዞ የሚቀርቡበት የጨዋታ ፍልስፍና ይታወቃል። ኳስ ቁጥጥር ላይ መሰረት ያደረገ ነው። ቀድሞ በጣም አሰልቺ ፓስ ላይ ብቻ ሳይሆን በላሚን ያማልና በኒኮ ዊሊያምስ ፈጣን የክንፍ ማስመር እንቅስቃሴ ላይ በቀጥታ ወደ ተጋጣሚ ሳጥን ውስጥ በፍጥነት የመድረስ ታክቲክን የሚጠቀም ነው። 1v1 ልዩነቶችን ስለሚፈጥሩ 2004 ላይ ያንን አይተን ነበረ። ኒኮ ዊሊያምስ ላይ ዘንድሮ ምንድነው የተፈጠረው? እኔም ጀስቲፊኬሽን መስጠት ይከብደኛል፣ ፉትቦል ጀስቲፊኬሽን መስጠት ይከብደኛል ከኒኮ ዊሊያምስ ጋር በተያያዘ አይ ዶንት ኖ ፐርሰናል ነገሮች ይኖራሉ። ጠርቶታል ግን እያሰለፈው አይደለም። አሌክስ ባይና በየትኛው ስሌት ነው ከኒኮ ዊሊያምስ 1v1 የተሻለ ተጫዋች የሚሆነው? በፍጹም አይደለም። ድሪብለር አይደለም አሌክስ ባይና። ከዛ ውጪ በአማካይ መስመር ላይ ያው ሮድሪ ነው። ቴምፖ ሴተሩ እሱ ነው። የጨዋታውን መቆጣጠር አንዳንዴ ማፍጠን አንዳንዴ ማቀዝቀዝ ወሳኙ ሚና ይወስዳል ተብሎ ይገምታል። ከቀድሞ ማንቸስተር ሲቲ ያጋሩ ኬቪን ዲ ብሩይነ ጋር የሚጣመርበት አጋጣሚ ፊት ለፊት የሚፋጠጥበት አጋጣሚ ነው የሚኖረው። በሌላ በኩል የቤልጂየም አሰልጣኝ ሩዲ ጋርሺያ ቡድናቸው ይበልጥ ቀጥተኛና ፈጣን መልሶ ማጥቃት ላይ መስርተው የሚጫወቱ ይሆናል። ይሄ ለጥያቄ አይቀርብም፣ ቀድም እንዳነሳሁት ማለት ነው። በተለይ ኬዲቢን በመጠቀም ይሄ ላይን ብሬኪንግ ፓስ ተከላካይ ሰንጣቂ ኳሶችን ለሮሜሉ ሉካኩም ሆነ ለጀርሚ ዶኩ በማቅረብ የተጋጣሚን የተከላካይ መስመር ለማስከፈት ይጥራሉ ተብሎ ይገመታልና የቤልጂየም ታክቲክ ስፔን ኳስ ወደፊት ይዛ በምትገፋበት ወቅት ከጀርባ የሚቀረውን ሰፊ ክፍተት በዶኩ ፍጥነትና በሉካኩ ጉልበት ተጠቅመው በባዶ ሜዳ ላይ ፈጣን ጥቃት መሰንዘርን ያንን እቅድ አድርገው እንደሚገቡ ሳይታለም የተፈታ ነው እና በዚህ ጨዋታ ላይ አስደናቂ ታሪኮች ሊሰበሩ ሪከርዶችም ሊሰበሩ ይችላሉ። ባይዘው የስፔን ብሔራዊ ቡድን እስካሁን ባደረጋቸው 5 የዓለም ዋንጫ ጨዋታዎች ላይ አንድም ጎል አልተቆጠረበትም። በጨዋታው ላይ ያለምንም ጎል የሚያጠናቅቅ ከሆነ በዓለም ዋንጫ ታሪክ ረጅም ደቂቃ ጎል ሳይቆጠርበት የተጓዘ ቡድን የሚለውን ታሪካዊ ሪከርድ የሚሰብር ይሆናል። ኡናይ ሲመን አንድም ጎል አልተቆጠረበትም ጋይስ። አሁን ብዙዎቻችሁ በተለይ ደግሞ የአርሰናል ደጋፊዎች በቲክታክ ቻናሎቻችን ላይ ዴቪድ ሪያ ለምንድነው ቋሚ መሆን የማይችለው ለምንድን ነው ቋሚ ለመሆን እኮ መስፈርቱን ያሟላል 3 ዓመት ጎልደን ግሎቭ እኮ ቀላል ነገር አይደለም ሚል ሐሳብ ይሰነዝራል። ልክ ናቸው፣ ግን ኡናይ ሲመን በጣም ኮምፖዝድ የሆነ ግብ ጠባቂ ነው። እኛ ስፔን ላሊጋን ስግጥ ብለን ወይም ደግሞ ትኩር ብለን ስለማናይ ሊሆን ይችላል። ለምሳሌ የአትሌቲኮ ቢልባኦን ጌሞች ላናይ እንችላለን ምናምን ነገር ከዛ አንፃር ሊሆን ይችላል። ግን ኮምፖዠር ዋይዝ በብሔራዊ ቡድን ሌቭል ይሄ ትሪያል አይደለም፣ ሙከራ ስርጭት አይደለም። ዴቪድ ሪያ አንዳንድ መንቀሻቀሾች አሉበትና ያንን መሰረት ባደረገ መንገድ ይመስለኛል ዴላ ፉዌንቴ ያው እንግሊዝ ላይ ጥሩ ስም አለው ስፔን ላይ ግን ጥሩ ስም የለውም ብሎ ዴቪድ ሪያን ተናግሮ ነበር። ይሄ መልስ ምት አለው። ኡናይ ሲመንም ስፔን ነው ጥሩ ስም ያለው እንጂ እንግሊዝ እኮ ጥሩ ስም የለውም የሚል መልስ ምት ልታነሱ ትችላላችሁ። ግን በብሔራዊ ቡድን ደረጃ ለምን ቋሚ መሆን እንዳለበት ግን እያሳየ የሚገኝበትን ካምፔን እያሳለፈ ይገኛል ብዬ ነው መናገር የምንችለው። በቤልጂየም በኩል አንጋፋው ሮሜሎ ሉካኩ እስካሁን በዓለም ዋንጫ ታሪክ 8 ጎሎችን አስቆጥሯል። በአጠቃላይ 4ቱ ዘንድሮ በዚህ የ2026 የዓለም ዋንጫ የመጡ ናቸው። ዛሬ ተጨማሪ ጎሎችን የሚያስቆጥር ከሆነ እንደ ማራዶና ሪቫልዶ ያሉ ታላላቅ ተጫዋቾችን በመብለጥ ከነሱ ጋር እኩል ነው በዓለም ዋንጫ ከፍተኛ ጎል አስቆጣሪ ዝርዝር ውስጥ ከፊት ስሙ ይጠቀሳል ማለት ነው። በተጨማሪም የስፔን ወጣት ኮከብ ላሚን ያማል በዓለም ዋንጫ ሩብ ፍጻሜ ታሪክ ላይ ጎል በማስቆጠር ወይም ደግሞ ለግሉ የሚሆኑ ኳሶችን አመቻችቶ ማቀበል ትንሽ ወጣት ተጫዋች ለመሆን አዲስ የዓለም ዋንጫ ሪከርድ ለመጻፍም ይጫወታል ማለት ነው። ጨዋታው በታክቲክ ብስለት የበለጸገችው ስፔን ምንም ጥያቄና መልስ የለውም። የተለያዩ ውስብስብ ታክቲኮችን ረቂቅ በሆነ መንገድ ጨዋታ ለማሸነፍ የሚያስችሉ ሀሳቦችን የታጨቀ ስብስብ ያለበት ብሔራዊ ቡድን ነው። እንዲሁም ደግሞ የተጫዋቾች ግለሰባዊ ብቃት ላይ የምትተማመነው ቤልጂየም እሷም ኢንዲቪጁዋል ብሪሊያንሷ ውጤት ዞልኝ ይወጣል ብላ
ስለምታስብ እንግዲህ እርስ በርስ የሚያደርጉት ጨዋታ ዛሬ በጣም በትልቁ ይጠበቃል። ቺካጎ ላይ የሚደረግ መርሃ ግብር ነው። ጨዋታውን እንድትከታተሉት እንጋብዛለን ማለት ነው። ክብራትና ክብራን ምሽት 4 ሰዓት ላይ የሚደረግ መርሃ ግብር ነው ማለት ነው። በዓለም የፊፋ የሀገራት የደረጃ ሰንጠረዥ ላይ 8ኛ ደረጃ ላይ ተቀምጣ የምትገኘው ቤልጅየም 3ኛ ደረጃ ላይ ተቀምጣ ከምትገኘው ስፔን ጋር ነው ጨዋታቸውን የሚያደርጉት። ዳኛው ማይክል ኦሊቨር ነው። ሶፊ ስቴዲየም ነው ስቴዲየሙ ሎስ አንጀለስ ላይ የሚደረግ ሎስ አንጀለስ ካሊፎርኒያ 7492 ደጋፊዎችን መያዝ በሚችለው ስቴዲየም ላይ የሚደረግ መርሃ ግብር ነው። እንግሊዛዊ ዳኛ ማይክል ኦሊቨር ጨዋታውን በማለል ቢትናት የሚመራ ይሆናል ማለት ነው። በዚህ መልኩ ዳሰናል። ክብራትና ክብራን ዩቲዩብ ቻናላችን ሰብስክራይብ ማድረግ እንዳይረሳ። መልካም ጨዋታ እንዲወላችሁ እንመኛለን። ይመቻችሁ። ባባይ ቻው።